እነዛ እኔን ከየመን አፍኖ አምጥተው 4 ዓመት እስር ቤት ውስጥ ወዳምን ነገር በሶሊታሪ ኮንፋይንመንት በለው ሰው በሌለበት ሁኔታ ያሰሩ የኢህአደግ ሰዎች በዋነኛነት ነው ደህንነቱን የተቆጣጠሩት እና እኔን በተመለከተ ዋነኛዎቹ አሳሪዎችም ፈጪዎችም ምግብ አቅራቢዎችም ሾፌሮችም ሆኖ ሲሰሩ የነበሩት የወያኔ ሰዎች መልአክ ናቸው ማለት የሚችልበት ደረጃ ላይ ደርሻለሁ። መልአክ ናቸው ብቻ አይደለም፣ እኔ በታሰርኩበት ሰዓት ላይ እንደ ለተ ማርያም አይነቷ በራሷ ገንዘብ ልብስ ገዝታ ያመጣችበትን ሁኔታ ሁሉ አንስቼ ተናግሬያለሁ። እነዚህን ከአብይ ጋር ወዳድራቸው እኔ የምልህ ሰራዊቱን፣ መከላከያውን፣ ደህንነቱን የመሳሰሉትን ነፃና ገለልተኛ ሆነው መቋቋም አለባቸው በኢህአዴግ ጊዜ አልነበሩም ብሎ በዛ ደረጃ ትችት ያቀረበ ሰው ዛሬ ምን አድርጓቸዋል? ያን ጊዜ በኢህአዴግ አምሳል ነበር የተቀረጹት የነበረው። በአብዮታዊ ዲሞክራሲ ርዕዮተ ዓለም አኳያ ነበር የተቀረጹት የነበረው። አሁን እኮ በአብይ አምሳል እኮ ነው ተጠፍጥፈው የተሰሩት ያለው። ተቋምም እንኳን አይደሉም ያለው የአንድ ግለሰብ የቤት ውስጥ ሰራተኛ በሚሰራው ደረጃ ነው ለአብይ እየሰሩ ያለው። መከላከያው ለብርሃኑ ጁላ ይሄንን ነው የሚሰሩት ያለው። ደህንነቱ የሚሰራው ይሄንን ነው። ትዕዛዝ የሚቀበለው ከተቋሙ ኃላፊ አይደለም። ትዕዛዝ የሚቀበለው መከላከያው ሆነ ደህንነቱ ከአብይ ነው። እንኳን እሱ አይደለም የውጭ ጉዳይ ሚኒስቴር መስሪያ ቤት የውጭ ጉዳይ ስራን በተመለከተ ከጠቅላይ ሚኒስትር ቢሮ ነው መመሪያ የሚሰጣቸው እና ሁሉንም ነገር ሁሉንም መንግስታዊ ተቋም በሙሉ ከተቋምነት በታች አውርዶ ድክመት የነበረባቸው ተቋማትን ቢሆኑ በግሉ ጠፍጥፎ የግሉ በግል ምስሉ አቋያ ሰርቷቸው እና ስለታሰረ ሰው መገረፍ በትልቅ ነገር አድርጎ በኢህአዴግ ጊዜ ተፈጸመ ብሎ ያወራ ሰው በመቶ ሺዎች የሚቆጠሩ ሴቶች የሚደፈሩበትን ሁኔታ ፈጥሮ ህፃናት የ8 ዓመት ህፃናት አንስቶ እስከ ሌላ ቦታ ላይ እስከ 70 እስከ 80 የተደፈሩበት ሁኔታ አለ። ግን ቢቢሲ በቀደም ያቀረበው ግን እስከ 65 ዓመት ዕድሜ ያሉበትን ዘገባ ነው ያቀረበው ያለው። አማራ ክልል ውስጥ የተፈጸመ ነው። በሺዎች ነው ያቀረበው ያለው። በድሮን ጭፍጨፋ የፈጀውንና ያጠፋውን ህዝብ ቁጥር ንጹሃን ምንም ነገር ውስጥ የሌሉ ንጹሃን ያወደመውን ንብረትና ሀብት ስትመለከት እስር ቤት ያጎራቸውን ያለ ምንም ምክንያት እስር ቤት ያጎራቸውን እስር ቤት ውስጥ የሚገርፏቸውን የሚተለትሏቸውን በማጎሪያ ቦታ ውስጥ ወስደው የሚያሰቃዩዋቸው ከዛ አልፎ አውጥቶ ምናምን ነገር ከተኛበት ቦታ ኦርጋኒሳ አይነቱን ሰው ገሎ ቆሻሻ ማጠራቀሚያ ቦታ ላይ የሚያስጥል ሰው ነው። የኦሮሞን አባገዳዎች 15ቱን ምናምን እንዲረሸኑ ያደረገ ኮሬ ነገኛ የሚባል ቡድን በነሽመልስ አብዲሳ የሚመራ አቁሞ የሚያስፈጅ ነው። ምኑ ዝርዝር ውስጥ ገብተን አሁን የዚህ ሰው የወንጀሎች ጠርተን ካለፈው ጋር ብናወዳደረው እኮ እነዛ እኔን ከየመን አፍኖ አምጥተው 4 ዓመት እስር ቤት ውስጥ ወዳምን ነገር በሶሊታሪ ኮንፋይንመንት በለው ሰው በሌለበት ሁኔታ ያሰሩ የኢህአዴግ ሰዎች በዋነኛነት ነው ደህንነቱን የተቆጣጠሩት እና እኔን በተመለከተ ዋነኛዎቹ አሳሪዎችም ፈጪዎችም ምግብ አቅራቢዎችም ሾፌሮችም ሆኖ ሲሰሩ የነበሩት የወያኔ ሰዎች መልአክ ናቸው ማለት የሚችልበት ደረጃ ላይ ደርሻለሁ። መልአክ ናቸው ብቻ አይደለም፣ እኔ በታሰርኩበት ሰዓት ላይ እንደ ለተ ማርያም አይነቷ በራሷ ገንዘብ ልብስ ገዝታ ያመጣችበትን ሁኔታ ሁሉ አንስቼ ተናግሬያለሁ። እነዚህን ከአብይ ጋር ወዳድራቸው